ጠራ ደቀ መዛሙርቱ ኢየሱስንና ማርያም እናቱ ዘወይን ዘወይን ቤተ ቃና ዘወይን ቤተ ቃና ሲበሉ ሲጠጡ እጅግ ደስ አላቸው። አመናኛ ወይን እየጣፈጣቸው እልልታውም ደምቋል፣ ሙሽራውም ኮርቷል። ሰርጉ ለእንግዶቹ የበቃ መስሎታል። ዘወይን ዘወይን ቤተ ቃና ዘወይን 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 ቤተ ቃና ዘወይን ቤተ ቃና ቤተ ቃና ወይኑ በመካከል አለቀ ከጋኑ አፍረው ተደበቁ አሳላፊው ሁሉ ማንም ሰው ሳይነግራት ይህንን ተረድታ ድንግል ልታማልድ ሄደች ወደ ጌታ። ዘወይን ዘወይን ቤተ ቃና ዘወይን 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 ቤተ ቃና ዘወይን ቤተ ቃና ቤተ ቃና ቃኖቹን ሙሏቸው ውሃውን ቀርታችሁ ብሏችኋል ልጄ አዘዙት አምናችሁ ብላ ስትናገር አሳላፊዎቹ አምነው ጓዳ ገቡ ተሞሉ ጋኖቹ። ዘወይን ዘወይን ቤተ ቃና ዘወይን 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 ቤተ ቃና ዘወይን ቤተ ቃና ቤተ ቃና አድጋው ሲከፈት መልካም ወይን ሆነ የክርስቶስ ክብር በቤቱ ገነነ። የማምላክ ጸሎት ታሪኩን ቀየረ መናኛው በሐዲስ ይኸው ተቀየረ። ዘወይን ዘወይን ቤተ ቃና ዘወይን 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 ቤተ ቃና ዘወይን ቤተ ቃና ቤተ ቃና ዛሬም ለደከሙ አልጫ ለሆኑ የነፍሳቸው ጣፋጭ አልቆባቸው ወይኑ ድንግል ትቆማለች ስለነሱ ተግታ እንዲጣፍጡላት ለምና ከጌታ። ዘወይን ዘወይን ቤተ ቃና ዘወይን 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 ቤተ ቃና ዘወይን ቤተ ቃና ቤተ ቃና ልጇም ኤልሻዳይ ነው ሁሉን አዲስ አርጓል
ሁሉን እንጠብ እንመለስ እኛ ዘወይን ዘወይን ቤተ ቃና ዘወይን 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 ቤተ ቃና ዘወይን ቤተ ቃና ቤተ ቃና ቤተ ቃና ክርስቲያን እግዚአብሔር የድንግልናቸው ዋጋ ይሰጣቸው ዘንድ ለእግዚአብሔር ወንዶችን ሴቶች ልጆች ወሉት ዘንድ ድካማቸውን ይቀበል ዘንድ ስለ ደናግላን እንማልዳለን። በመታገሳቸው ዋጋቸውን ይቀበል ዘንድ እግዚአብሔር እንዲሰጣቸው ስለሚታገሶች እንማልዳለን። በንጽሕና ሆነው ይጠበቁ ዘንድ እግዚአብሔር ፍጹም እንዲሰጣቸው ስለ ዝባንና ስለ ማእምናን እንማልዳለን። በጎን ድል ኃጢአትን ለመስጠት ሁለተኛ መሆን የሚገኝበትን ጽፈት እግዚአብሔር ይስጣቸው ዘንድ በቅድስት ሥላሴ ማተብ ያከብራቸው ያተማቸውም ዘንድ ስለ ንዑሰ ክርስቲያን እንማልዳለን። ዘወትር ፍጹም ሰላምን እግዚአብሔር ይስጣት ዘንድ ስለ ሀገራችን ኢትዮጵያ እንማልዳለን። እውቀትን እርሱ መፍራትን እግዚአብሔር ይስጣቸው ዘንድ ስለ መኳንንትና ስልጣን ስላላቸው እንማልዳለን። ሰላለም ሁሉ እግዚአብሔር ማሰብን ያስቀድም ዘንድ እያንዳንዱ የሚያስፈልገውን ያማሩ የሚሻል የሚያስብ ዘንድ ሰላለም ሁሉ እንማልዳለን። እግዚአብሔር ይቅርታ ባለው ቀኝ መርቶ በፍቅርና በደም ወደ ማደራቸውን መልሳቸው ዘንድ በባሕርና በደረቅ ስለሚሶች እንማልዳለን። እግዚአብሔር የዕለት ምግባቸው ይስጣቸው ዘንድ ስለተራቡና ስለተጠሙ ሰዎች እንማልዳለን። እግዚአብሔር ፈጽሞ ያረጋጋቸው ዘንድ ስላዘዙና ስለተከሱት እንማልዳለን። እግዚአብሔር ከእስራታቸው ይፈታቸው ዘንድ ስለታሰሩ ሰዎች እንማልዳለን። እግዚአብሔር በሰላም ወደ ሀገራቸው መልሳቸው ዘንድ ስለተማረኩ ሰዎች እንማልዳለን። እግዚአብሔር ትዕግስትን በቅንነት ትምህርታቸው የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛይቱ ምዕራፍ 9 ቁጥር 1 እስከ ፍጻሜ ያለው ቃል እንዲህ ይላል። ለቅዱሳን ስለሚደረገው አገልግሎት የምጽፍላችሁ ብዙ አለኝ፣ እናንተም እንደምትተጉ አውቃለሁና። ስለዚህም በመቄዶንያ ሰዎች ዘንድ አመሰገንኳችሁ። የአካያይ ሰዎች እኮ ከአምና ጀምሮ አዘጋጅተዋል ብዬ ነው። እናንተን መፈካከር ብዙዎችን ሰዎች አትክተዋቸው። ወንድሞቻችንም ወደ እናንተ ልከናቸዋል። በዚህም ያመሰግናችሁ ምስጋና በእነሱ ዘንድ ሐሰት እንዳይሆንብን እንደነገርናችሁም ተዘጋጅታችሁ እንዳያገኟችሁ ባረክ እግዚኦ ነገረ ዘወንጌለ ማቴዎስ አስረድኡ ሐዋርያሁ ለእግዚእነ ኢየሱስ ክርስቶስ ወለ እግዚአብሔር ያውሎቱ ሰዓት ወትረ እስከ ለዓለም። የማቴዎስ ወንጌል ምዕራፍ 24 ከቁጥር 36 እስከ ፍጻሜ። ወበእንተሰ ይእቲ ዕለት ወኢቲ ሰዓት አልቦ ዘይአምራ ኢ መላእክተ ሰማይ ወኢ ወልድ ዘእንበለ አብ ባሕቲቱ። ግን ያችን ዕለት ያችን ሰዓትም የሚያውቃት የለም፣ የሰማይ መላእክትም ቢሆኑ ወልድም ቢሆን ያለ አብ ብቻውን። በኖኅ ዘመን እንደሆነ የሰው ልጅ አመጣጡ እንዲሁ ይሆናል። ያን ጊዜ ከጥፋት በፊት ኖኅ ወደ መርከብ እስኪገባ ድረስ ሲበሉ ሲጠጡ ሲያገቡ ሲጋቡ እንደነበሩ የጥፋት ውሃ እስከመጣበት ሁሉንም እስካጠፋበት ጊዜ ድረስ እንዳላወቁ የሰው ልጅም አመጣጡ እንዲሁ ይሆናል። ያን ጊዜ ሁለት ሰዎች በአንድ እርሻ ላይ ይኖራሉ። አንዱን ይወስዳሉ፣ ሁለተኛውንም ይተዋሉ። ሁለት ሴቶች በአንድ ወፍጮ ይፈጫሉ፣ አንዲቱን ይወስዳሉ፣ ሁለተኛይቱንም ይተዋሉ። ሁለት ሰዎች በአንድ አልጋ ይተኛሉ፣ አንዱን ይወስዳሉ፣ አንዱንም ይተዋሉ።
እንግዲህ ትጉ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና። ነገር ግን ይህን እወቁ፣ ባለቤት ሌባ የሚመጣበትን ቀን ቢያውቅ ተግቶ በጠበቀ ነበር፣ ቤቱንም እንዲቆፍሩ ባልተውም ነበር። ስለዚህ እናንተም ደግሞ ተዘጋጅታችሁ ኑሩ፣ በማታውቁት ጊዜ የሰው ልጅ ይመጣልና። ምግባቸውን በየጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሚሾመው ብልህና የታመነ አገልጋይ ማን ነው? እንጃ። ጌታው በመጣ ጊዜ እንዲህ ሲያደርግ የሚያገኘው ያ ባሪያ ምስጉን ነው። በገንዘቡ ሁሉ ላይ እንደሚሾመው በእውነት እነግራችኋለሁ። ግን ያ ባሪያ በልቡ ጌታዬ ከመምጣት ይዘገያል ቢል ከስካሮች ጋርም እየበላና እየጠጣ ጓደኞቹን ቢደበድብ የዚያ ባሪያ ጌታው ባልጠረጠረው ዕለትም ባላወቀው ሰዓት ይመጣል፣ ይፈርድበታል፣ ይቀጣዋል፣ ከመካከሉም ይሰነጥቀዋል። እድሉንም ከግብዞች ጋር ለቅሶና ጥርስ ማፋጨት ባለበት ያደርገዋል። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። አቡነ ዘበሰማያት ብዛነ ሰማይ ወምድር ነገረ ሥላሴ አንትሙ ጸሎትክ ማርያም ክርስቶስ አለነ ማርያም በሰላም አስፈጽመ አቡነ ዘበሰማያት በሰማይ
በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር አምላክ ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ይቅር ይለን ዘንድ ለዘላለሙ አሜን። ይቀስፍ ዓለም ምድር ሙሽራ ልጆቿ ሙሽሪት ሙሽራ ልጆቿ በሥርዓተ ቁርባን ተዋህዱ። ሙሽሪት ሙሽራ ልጆቿ ሙሽሪት ሙሽራ ልጆቿ በሥርዓተ ቁርባን ተዋህዱ። ያስደስታል 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 የእኛ እምነታችን የኦርቶዶክስ ተዋሕዶ የጋብቻ ሥርዓታችን ያስደስታል 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 የእኛ እምነታችን የኦርቶዶክስ ተዋሕዶ የጋብቻ ሥርዓታችን ተፈጸመ 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 ዛሬ ሰርጋቸው ምስጋና ይግባው እንላለን እንላለን ቸር አምላካችን። ተፈጸመ 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 ዛሬ ሰርጋቸው ምስጋና ይግባው እንላለን እንላለን ቸር አምላካችን። ያስደስታል 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 የእኛ እምነታችን የኦርቶዶክስ
ኦርቶዶክስ ተዋሕዶ የጋብቻ ሥርዓታችን ያስደስታል 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 የእኛ እምነታችን የኦርቶዶክስ ተዋሕዶ የጋብቻ ሥርዓታችን ለክርስቲያኑ ሁሉ የቤታችን ታምር መስማት ሙሽራው ከጫጉላ እንዲወጣ ከአንቺ ወጣ እመቤቴ ማርያም ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ ፈቃድ አዳምን የፈለገው ጊዜ ባገኘው ጊዜ የተሸከመ እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በድንያ ጠላት ሔዋን ጽኑ ወንድ ሳላውቅ ይደረግልኝ ዘንድ እንደምን ይሆንና ይሆንልኛል አለችው። መልአኩም መንፈስ ቅዱስ ያድርብሻል አይለሙ ወልድም ሥጋውን ይለብሳል አላት። ከአንቺ የሚወለደው በግብረ መንፈስ ቅዱስ ነውና ሕያው እግዚአብሔር ልጅ ይባላል። እነሆ ከዘመዶችሽ ወገን የምትሆን ኤልሳቤጥ እንኳን በፍጹም እርግናዋ ጸነሰች፣ ለእግዚአብሔር የሚሳነው ነገር የለምና እመቤታችንም እንደ ቃል ይደረግልኝ አለችው። መልአኩም አምላክን የወለደች በድንጋሌ ሥጋ በድንጋሌ ክብሯ ለዘላለም በእውነት በእኛ ይደረብን። የሰማነውን ከእመቤታችን ቃል ኪዳን ረድኤት በረከት በውስጣችን በልቡናችን ያሳድርብን። በረከት ልመናዋ ከሁላችን ጋር የሆነ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ሀበነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአኮ እግዝእትየ ማርያም ሰላም ለኪ ድንግል ወለናኪ ወድንግል ወሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ጸሐሊ ወጸልዪ ለነ ምህረተ ኀበ ፍቁርልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። እና እናቱ እናታችን እማምላክ ወላዲተ አምላክ ቤዛዊተ ዓለም ድንግል ማርያም ስሟ የተከበረና የተመሰገነ ይሁን። ካመሰገናችሁ ከፍ አድርጋችሁ አመስግኗት። በዛሬው ዕለት በቅድስት ቤተ ክርስቲያን ሥርዓተ ጋብቻችሁን የፈጸማችሁ ሙሽሮች እንኳን ደስ ያላችሁ፣ እንኳን እግዚአብሔር ለዚህ ክብር አበቃችሁ ብላችሁ ከፍ አድርጋችሁ አመስግኑ። እንደ እግዚአብሔር መልካም ፈቃድ የውስጥ መርሃ ግብራችንን ጨርሰን የእመቤታችንን ታምሯን ሰምተናል። አሁን ደግሞ ወደሚቀጥለው መርሃ ግብር ከፈለገ ሕይወት ሰንበት ትምህርት ቤት መዘምራን ጋር እግዚአብሔርን የምናመሰግንበት ሰዓት ይሆናል። በቀጥታ ወደ እነሱ ስምህ
ዓይኖቼ ለውለታ በእንባ ተሞልተዋል። ዓይኖቼ ለውለታ በእንባ ተሞልተዋል። ለታላቅ ጉባኤ ጽድቅህን እናገራለሁ። አማኑኤል ሆይ ሥራህን ለዓለም እመሰክራለሁ። ዓላማዬ በስምህ ተሳክቶ ይኸው ዘመርኩ ከጎደለው ሞልቶ በክብር ሰገነት ላይ ለውዳሴ ቆምኩኝ። ለስምህ ተቀኘሁኝ አንተ ሞገስ ሆንከኝ። አትለውጥብኝ ጌታ የዝማሬ ሕይወቴ አባቶ ያስረከብኩ ከእንግዲህ እኔነቴ አባቶ ያስረከብኩ ከእንግዲህ እኔነቴ በታላቅ ጉባኤ ጽድቅህን እናገራለሁ። አማኑኤል ሆይ ሥራህን ለዓለም እመሰክራለሁ። ዓላማዬ በስምህ ተሳክቶ ይኸው ዘመርኩ ከጎደለው ሞልቶ ፈጥረኸኝ ዝም አላልክም ለሕይወት ተክለኸኛል። በጽዮን ተራራ ላይ ማዳንህ አቁሞኛል። በጠላቶቼ መንደር ምስጋና ኃይል ሆኖኝ አማኑኤል አባቴ ልጅህን ከፍ አረከኝ። አማኑኤል አባቴ ልጅህን ከፍ አረከኝ። በታላቅ ጉባኤ ጽድቅህን እናገራለሁ። አማኑኤል ሆይ ሥራህን ለዓለም እመሰክራለሁ። ዓላማዬ በስምህ ተሳክቶ ይኸው ዘመርኩ ከጎደለው ሞልቶ በክብር ሰገነት ላይ ለውዳሴ ቆምኩኝ። ለስምህ ተቀኘሁኝ አንተ ሞገስ ሆንከኝ። አትለውጥብኝ ጌታ የዝማሬ ሕይወቴ አባቶ ያስረከብኩ ከእንግዲህ እኔነቴ አባቶ ያስረከብኩ ከእንግዲህ እኔነቴ በታላቅ ጉባኤ ጽድቅህን እናገራለሁ። አማኑኤል ሆይ ሥራህን ለዓለም እመሰክራለሁ። ዓላማዬ በስምህ ተሳክቶ ይኸው ዘመርኩ ከጎደለው ሞልቶ በታላቅ ጉባኤ ጽድቅህን እናገራለሁ። አማኑኤል ሆይ ሥራህን ለዓለም እመሰክራለሁ። ዓላማዬ በስምህ ተሳክቶ ይኸው ዘመርኩ ከጎደለው ሞልቶ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መላከ ኤዶም ቆሞስ አባ ወልደ ትንሣኤ፣ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ይህችን ቤተ መቅደስ እንደ ሰማያዊ ሥርዓት የምታገለግሉ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እንዲሁም ደግሞ በዛሬው ዕለት በቅድስት ቤተ ክርስቲያን ሥርዓት ጋብቻችሁን የፈጸማችሁ ክቡር ሙሽራው፣ ክብርት ሙሽሪት፣ እንዲሁም ደግሞ የእግዚአብሔርን ቃል ለመስማት ስሙንም ለማመስገን በዚህ ስፍራ ላይ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናት ጭምር የእግዚአብሔር ስሙ ይመሰገን ዘንድ ሰላም እላችኋለሁ። እንደምን አደራችሁ?
እንደምን እስከዚህ ሰዓት ደረሳችሁ? አሜን። መመስገን የባህሪ ገንዘቡ የሆነ አምላካችን በይቅርታውና በምሕረቱ ጎብኝቶን በዚህ በቅድስናው ስፍራ እንድንሰባሰብ ቃሉንም ደግሞ እንድንሰማ ስለፈቀደልን የአባቶቻችን አምላክ የእኛም ጌታ እግዚአብሔር ስሙ ለዘላለሙ የከበረና የተመሰገነ ይሁን። እንዲሁም በእናትነቷ ያልተለየችን ጌታን ያየንባት መስታወታችን ከሞት ወደ ሕይወት የተሸጋገርንባት ድልድያችን ለድኅነት የተሰጠች ምልክታችንም አምላክ ወላዲተ አምላክ ልጇ ወዳጇ ኢየሱስ ክርስቶስ ባከበራት የጸጋ መጠን የከበረችና የተመሰገነች ትሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደጋግ አባቶችና እናቶች ሁሉ እግዚአብሔር አምላክ በሰጣቸው የጸጋ መጠን የከበሩና የተመሰገኑ የሆነው እንግዲህ እግዚአብሔር ቢፈቅድ እግዚአብሔር ቢረዳን ለሁላችን የሚረዳንን ቃሉን ያስተምረናል። ባለችን ጥቂት ደቂቃ የምንማማርበት የትምህርታችን ርዕስ ዋናው ካህን በቅዳሴው መካከል ሲያነቡት ከነበረው የወንጌል ክፍል በዚህ በማቴዎስ ወንጌል ምዕራፍ 24 ከቁጥር 44 ላይ ያለውን ቃል በማንሳት ይሆናል። ተዘጋጅታችሁ ኑሩ። እንግዲህ አሁን ያለንበት ወቅት ጊዜ ከሰኔ 26 ጀምሮ እስከ መስከረም 25 ያለው ዘመነ ክረምት ብለን እንጠራዋለን። ታዲያ በዚህ ዘመነ ክረምት ደግሞ ቤተ ክርስቲያን መስላ እንድታስተምር አባቶቻችን በሰሩልን ሥርዓት መሠረት ጊዜውን በሚዋጅ መልኩ ምናልባትም በክረምት የነጎድጓድ ድምፅ እንዳለ አስፈሪ ብልጭልጭታ እንዳለ ሁሉ ያን የጌታን ምጽአትን ደግሞ በዚሁ ሁነት መስላ ቤተ ክርስቲያናችን ታስተምራለች። ታዲያ ወንጌላዊው ቅዱስ ማቴዎስም በ24ኛው ምዕራፍ ላይ በዛን ጊዜ የጌታ መምጣት እንዴት እንደሆነ እንዲሁም ደግሞ ከመምጣቱ በፊት ምልክቱ ምን እንደሆነ በወንጌሉ ከትቦልን እናገኘዋለን። ወንጌሉ ሲጀምር ኢየሱስ ክርስቶስ ከመቅደሱ ወጥቶ ደቀ መዛሙርቱ ደግሞ የመቅደሱን ግንቦችን ሊያሳዩት ወደ እርሱ ቀረቡ። ምናልባት ኪነ ጥበባዊ ይዘቱን አይቶ እንዲያደንቅ እርሱም ድንቅ ብሎ እንዲመሰክር፣ እርሱ ግን እነርሱ እንደፈለጉት አልተናገረም። እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። እናንተ የምትደነቁበት እሱ የምትሉት ቤተ መቅደሱ ያልፋል፣ ይህ ኪነ ጥበብ ያልፋል፣ ይህ ሕንፃ ያልፋል። በዚህ ልትደነቁ አይገባም። አለፍ ስትመጣ ምናልባት ቀድሞ አሁን ባለው በሥጋ ማርያም ተገልጠሃል። የሰው ልጆችን ለማዳን ለአዳም የገባኸውን ቃል ኪዳን ትፈጽም ዘንድ የአዳምን ሞት በሞት ትሽር ዘንድ የአዳምን ውድቀት በውድቀት ታነሳው ዘንድ የአዳምን ጉስቁልና አንተ በችንካር ላይ ተሰቅለ ክብርን ታለብሰው ዘንድ በሥጋ ተገልጠሃል። ዳግም ደግሞ ለፍርድ ትመጣለህ፣ ለፍርድ ትመጣለህ። በአእላፍት መላእክት ታጅበህ በክብር ትመጣለህ። ታዲያ የመምጣት ምልክቱ ምንድን ነው ብለው ጠየቁት።
ታዲያ እርሱም ደግሞ በደብረ ዘይት ሳለ እንዲህ ብሎ መለሰላቸው፣ ማንም እንዳያስታችሁ ተጠንቀቁ። ማንም እንዳያስታችሁ ተጠንቀቁ። ይሄ ማለት የሚያስቱ ስለሚነሱ ብዙዎች በስሜ እኔ ክርስቶስ ነኝ እያሉ ስለሚመጡ፣ ብዙዎች በስሜ ስለሚነሱ፣ ሐሰተኛ መምህራን ስለሚነሱ ክርስቶስን ያወራሉ፣ ክርስቶስን የሚሰብኩ ይመስላሉ። የክርስቶስን ኃይል ግን የካዱ የሚያስቱ ከእውነተኛው መንገድ ፈቀቅ የሚያደርጉ ሲታዩ እውነተኛ የሚመስሉ ሲታዩ የእውነትን ወንጌል የሚናገሩ የሚመስሉ ብዙ ሐሰተኞች ይነሳሉ። ስለዚህ ይህን ብቻ እንዳይመስላችሁ በጊዜው ከክርስቶስ ወንጌል ከሕይወት ጎዳና እንድንወጣ የሚያደርጉ ነገሮች ስለሚመጡ ማንም እንዳያስታችሁ ተጠንቀቁ። ማንም ነገሩን የምትመረምሩ እንድንሆን የሚያስቱንን ነገሮች ማለፍ እንድንችል። አንድ ሰው በሕይወቱ ተጠንቀቅ ከተባለ ኋላ ላይ አደጋ አለ፣ ጠላት አለው፣ ወደ እርሱ የሚመጣ ነጣቂ ተኩላ አለ። ስለዚህ ማንም እንዳያስታችሁ ተጠንቀቁ። ብዙዎች በስሜ ይመጣሉ፣ ፍቅር ከአመፃ ብዛት ትቀዘቅዛለች። የአመፃን ወሬ ተሰሙ ዘንድ ግድ አላችሁ። መንግስት በመንግስት ሕዝብ በሕዝብ ላይ ይነሳል። ይሄ ሁሉ መከራ ይደርሳል። በዛን ወቅት ታዲያ እናንተም ደግሞ ሽሽታችሁ በክረምትና በሰንበት እንዳይሆን። ሽሽታችሁ በምን እንዳይሆን? ከኔ ጋር ናችሁ? በምን እንዳይሆን? በክረምትና በሰንበት እንዳይሆን ተጠንቀቁ። በክረምት ማለቱ ክረምት ላይ ውሃ ታች ውሃ ነው፣ ለመሻገር አይሆንም፣ ለማለፍ አይሆንም፣ ለእንቅስቃሴ ምቹ አይደለም፣ ምቹ አይደለም። እናንተም ለእግዚአብሔር መንግሥት ለመሻገር የሚሆን መልካም ፍሬ ሳትይዙ ጌታ እንዳይመጣ ሽሽታችሁ በዛን ጊዜ እንዳይሆን። ክረምት በባህሪው ዞር ስንል አረንጓዴ ነው። ዛፉ ሁሉ ያምራል፣ አበባው ሁሉ ደስ ይላል። ግን ፍሬ የለው። ምን የለው? ፍሬ የለው። ስንታይ ብቻ ምናምር፣ ስንታይ ብቻ ያጌጥን፣ ፍሬ አልባ ግን እንዳንሆን። ፍሬ አልባ ሆናችሁ በተገኛችሁበት ጊዜ እግዚአብሔር ክርስቶስ እንዳይገለጥ እንዳይመጣ በክረምት ሽሽታችሁ እንዳይሆን ተጠንቀቁ። ፍሬ በሌላችሁ ጊዜ ክርስቶስ እንዳይመጣ ተጠንቀቁ። በክረምት ብቻም አይደለም፣ በሰንበት ሰንበት ከስጋችን የምናርፍ ነው። በዛን ጊዜ ሽሽት ቢሆን ቀቢጸ ተስፋ ይኖራል። ዛሬ አርፋለሁ ብለን ስራ ሲመጣ እንዴት ነው? ይሰለቻል አይደል? እንደዚህ ሁሉ ደግሞ በቀቢጸ ተስፋ ሆናችሁ የሰማዩን መንግሥት በረሳችሁ ጊዜ፣ በኃጢአት ማቅ ውስጥ ሆናችሁ የክርስቶስን አዳኝነት በረሳችሁ ጊዜ፣ ተስፋ በቆረጣችሁ ጊዜ ክርስቶስ እንዳይመጣ ክርስቶስ እንዳይመጣ ሽሽታችሁ በክረምትና በሰንበት እንዳይሆን። በዚህ በክረምት ላይ በሰንበት ላይ የክርስቶስ መገለጥ እንዳይሆን በሕይወታችን
እናርፋለን ባልንበት ጊዜ ስራ ቢታዘዝ ቀቢጸ ተስፋ እንደሚያጠቃ ክርስቶስ ወደኛ ሲመጣ በቀቢጸ ተስፋ ሆነን ሳለን እንዳይሆን ተጠንቀቁ። ሰማያዊውን መንግስት ተስፋ ከማድረግ ቸላ ብለን በኃጢአት ውስጥ ወድቀን ሳለን ክርስቶስ እንዳይመጣ ተጠንቀቁ። ታዲያ ይህንን እያለ እያስተማራቸው እነዚህ ሁሉ የመጣር መጀመሪያ ናቸው። በዛን ጊዜ እነዚህ ሁሉ ሲደረጉ የመጣር መጀመሪያ ናቸው። ነገር ግን በጊዜው ኃጢአትን ጸንሰው ኃጢአትን ወልደው ኃጢአትን ለሚያሳድጉ ለነዛ ወየወላቸው። ለነፍሰ ጡሮችና ለወላዶች ወየወላቸው፣ ወየወላቸው። የጌታ ምጽአት በሰዓቱ በዛ ሰዓት ላይ ለሚጸንሱ፣ ለሚወልዱ፣ ለሚያሳድጉ ወየወላቸው። ይሄ ማለት በፍሬ መባረክ የእግዚአብሔር ስጦታ ነው። ነገር ግን ኃጢአትን ወልደው ኃጢአትን ጸንሰው ያንን ኃጢአት ደግሞ ለሚያሳድጉ ለነዛ ሰዎች ወየወላቸው። ኃጢአት በሐልዮ ትጸነሳለች፣ በማሰብ ትጸነሳለች፣ በአንደበት ትወለዳለች፣ በተግባር ደግሞ ታድጋለች። ያኔ በልባቸው ኃጢአት ጸንሰው ሁለተኛ ምስክር ጋራድ ወርቅቾ ወልደ ኢየሱስ፣ ጋራድ ወርቅቾ ወልደ ኢየሱስ። ሶስተኛ ዲያቆን እድሉ ታደሰ፣ ዲያቆን እድሉ ታደሰ። እሺ፣ ሶስቱም ምስክሮች የፊርማ ማኖር ስነ ስርዓቱን ፈጽመዋል። ከዚህ በመቀጠል ሙሽሪትና ሙሽራው ወደዚህ ይመጡና ፊርማቸውን አኑረው ከክቡር አባታችን እጅ የሚቀበሉ ይሆናል። ሙሽራው አቶ ለገሰ ሰዶሬ፣ አቶ ለገሰ ሰዶሬ ፊርማውን እያኖረ ይገኛል። ሙሽሪት ሰላማዊት በለጠ። እሺ፣ ሙሽሮቻችን የፊርማ ማኖር ስነ ስርዓታቸውን ጨርሰዋል። እናነብና ከክቡር አባታችን እጅ የሚቀበሉ ይሆናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋብቻ የምስክር ወረቀት የሙሽራው ስም አቶ ለገሰ ሰዶሬ፣ ዜግነቱ ኢትዮጵያዊ። የሙሽራዋ ስም ወይዘሪት ሰላማዊት በለጠ፣ ዜግነቷ ኢትዮጵያዊ። የጋብቻውን ስነ ስርዓት የፈጸመው ካህን መላኬዶም ቆሞስ አባ ወልደ ትንሣኤ ባህሩ። የጋብቻው ስነ ስርዓት የተፈጸመበት ቤተክርስቲያን የሆሳዕና መንበረ ጵጵስና ደብረ ገነት ቅድስት ድንግል ማርያም ቤተክርስቲያን። ጋብቻው የተፈጸመበት ሀገር ኢትዮጵያ። ጋብቻው የተፈጸመበት ቀን 20/11/2017 ዓመተ ምህረት። የምስክሮች ስም መምህር ሕይወት ፍሬ፣ ጋራድ ወርቅቾ ወልደ ኢየሱስ፣ ዲያቆን እድሉ ታደሰ። ከዚህ በላይ ስማቸው የተጠቀሰው አቶ ለገሰ ሰዶሬና ወይዘሪት ሰላማዊት በለጠ ጋብቻቸውን በቤተ ክርስቲያን የፈጸሙ መሆኑን በማረጋገጥ የገቡትን የጋብቻ ቃል ኪዳን እስከ መጨረሻው ጠብቀው ለመኖር የበቁ የሆኑ ዘንድ በመጸለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ የጋብቻ የምስክር ወረቀት ተሰጥቷቸዋል ይላል። ክቡር አባታችን ለሙሽሮቹ ይህንን የምስክር ወረቀት ይሰጡልናል።
እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። ሁላችንም አሁን ከመቀመጫችን ብድግ እንልና ወደ መጨረሻው ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራን አባቶች፣ የተከበራችሁ ክቡር ሊቀ ካህናት ትዕግስቱ የዛሬው ልጆቻቸውን ለዚህ መልካም ቅዱስ ጋብቻ የበቁትን በእነሱ የጋብቻ ስነ ስርዓት ላይ የተገኙ ልዩ ክብር እንግዳችን ናቸው። ሁላችሁም ሙሽራውና ሙሽሪት፣ የሙሽራ ቤተሰቦች፣ ምዕመናን ሁላችሁም እንደምን አላችሁ? የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት ከሁላችን ጋር ይሁን። ልጆቻችን ሙሽራና ሙሽሪት እንኳን ለዛሬው ለደስታችሁ ቀን እግዚአብሔር በእናንተ በከበረበት እናንተ ደግሞ በእግዚአብሔር በከበራችሁበት ቀን እንኳን እግዚአብሔር ለዚህ ጸጋ በቃችሁ። ልጆቻችን ምዕመናን፣ የዕለቱን ወንጌል ያስተማሩን ልጃችን ዲያቆን በእውነቱን የአገልግሎት ዘመኑን እግዚአብሔር ይባርክልን። እኛም በሰማነው ቃል በቤቱ እንድንጸና በሃይማኖት በጎ ስራ እንድንሰራ የእግዚአብሔር ጸጋ በረከት ከሁላችን ጋር ይሁን። ዛሬ የምናመሰግንና እንዲሁም ደግሞ የሚያሳስባችሁ ማሳሰቢያዎች አሉ። ዛሬ ለተሰንበቱን ሆኖ እንደዚህ አይነት ብራማ ፀሐይ የሚያስፈልገን ትልቅ ግዙፍ ስራ የጋራ እየሰራን ያለ ነው። ለዚህ ለህንፃ ቤተ መቅደስ ስራ እንግዲህ እንደምታወቀው እንደዚህ አይነት ፀሐይ ያስፈልጋል። ወቅቱ ክረምት ቢሆንም ስራው እንዳይበላሽብን የፕላውድ ስራዎች ለመስራት አሁን ላይ የምታዩት ስትወጡም ቀና እያላችሁ እያያችሁ መውጣት ነው። ስትገቡ ጨለማ ነው፣ እርግጥ ይታወቃል። በነገራችን ላይ በጨለማ መጥቶ የሚያስቀድስ የለም። መሀል ቅዳሴ ላይ ይመስለናል የምትገቡ፣ እኛ እናያቸው ምን ሰዓት እንደምትገቡ። መጨረሻ ሰዓትም ይመስለኛል እንደው ምናልባት 11 ሰዓት እኩል እንግባ ምዕመናኑ ጋር እያልኩ እኔም እንኳን አንዳንድ ጊዜ እናንተ ትቀርሞኛላችሁ እያልኩ እሳቀቃለሁ። እናንተ ተቆጣጣሪዎች ባለመኖራችሁ እኛም እየደከምን ወደኋላ እየቀራን ነው፣ ሰዓት እያረዘምን ማለት ነው። ስለዚህ ቅዳሴዎች እናንተን ለመጠበቅም ጭምር ነው እየረፈደብን ያለው። ማጉረምረሙ እንዳለ ሰዓት አጠቃቀማችን ላይ ቅሬታ እንዳላችሁ ይታወቃል። እናንተ እኮ በስርዓት ልጆቻችሁን እዛችሁ ብትመጡ ችግር የለም። የቅዳሴው የመርሃ ግብሩን ሰዓቶች በተጠበቀለት ሰዓት እናስገደዋለን። ያ እንዳይሆን ይታወቃልና ከተማችን የታክስ ትራንስፖርት በሌለበት ባጃጆች ወደ የጫካ ወደ የቤት ውስጥ ገብተዋል። ይሄ እንዲስተካከል ወይም ታክሲዎች እንዲኖሩ እንደ ልብ ትራንስፖርት መንግስት እንዲያስብበት፣ የመንግስት ባለስልጣን እዚህ ውስጥ ካላችሁ አስቡበት። ለዛሬው ዕለት ለዚህ ለህንፃ ቤተ ክርስቲያን ስራ ዶክተር ላመስግነው ሰኔ 5 ቀን በተደረገው የህንፃ የስራ ጉብኝት በነበሩት ጎብኚዎች አንዱ ተጋባዥ እንግዳ ነበሩና በእለቱ ከታዩትና እየተሰራ ካለው የስራ ደስታ በእለቱ 50 ሺህ ብር ቃል ገብቶ ነበር። በዛም ቃል እንደገቡ የራሳቸውን ወንድም ወይም ጓደኛ የስራ ባልደረባ ሊሆን ይችላል። እንግዲህ መረጃው በስርዓት አልደረሰንም። የብሩ መጠን ግን ስለደረሰኝ ለሰጪው ግን እግዚአብሔር አምላክ ይስጥልን። በዶክተር በኩል ላይ ያሳሰቡት በአጠቃላይ ለህንፃው ስራ 70 ሺህ ብር ገቢ አድርጎልናልና አመስግኑ። ሌላው እንደዚሁ ለዚህ ለህንፃ ቤተ ክርስቲያን ስራ ቃል ገብታችሁ የነበራችሁ እንዳትዘነጉ። በየሳምንቱ ህፃናት ዩኒፎርም ይዘው ሰንበት ትምህርት ቤት ልጆቻችሁ እየለመኑ ነው እዚህ ስራ ላይ ደርሳችኋል። በቅርብ ወራት ታያላችሁ። በዚህ በሰኔ ወር የፕላውዱን ስራ የምናነጥፍበት ጊዜ ነው በማለት የኮሚቴው የህንፃ አሰሪ ኮሚቴ
በትልቅ ተስፋ ተነሳሽነት እናንተን ተስፋ አድርገን ነው። እናንተ ካልሰጣችሁ፣ ገንዘብ ከሌለ ካልበረታን ክላውዱን ማንጠፍ አንችልም፣ ይበሰብሳል። ከደከምንበት ወደ 20 ሚሊዮን አካባቢ በላይ ብር አውጥተናል ለዚህ የዶሙን እንጨት ስራ። ከሐዋሳ ጥቁር ማርያም የመጡ 2 ጠናጺዎች አሉ። የቆረጣ ስራ እስከ 1 ሳምንት ጊዜ ነው። ከዛ በኋላ ክላውድ ስራ ነው የምንቀጥለው። በርቱ። እግዚአብሔር ደግሞ እንድትሰጡ የምትሰጡትን ሀብት አብዝቶ ይስጣችሁ። ቃል ገብታችሁ የነበራችሁ ሌላም በዚህ አጋጣሚ ስንት ነው? 2750 ብር ነው አንዱ ፕላውድ። ሌላም እግዚአብሔር ያስፈቀደለት ብርም በመስጠት ፕላውዱንም ገዝታችሁ ማምጣት ያስፈልጋልና የውሃ ማቆሪያ ውሃ፣ ሸራ፣ ፕላስቲክም ያስፈልገናል። በቅርብ ጊዜ ይሄንን ልንሰራ እግዚአብሔር ሁላችንም ይርዳን። የሰማነውን በልቦናችን ያሳድርብን። እዚሁ የደብራችን ሰንበት ትምህርት ቤት አገልጋይ ልጅ የነበረች ለስራ ወደ ውጭ ባዕድ አገር ወደ አረብ ሀገር ነው ሄዳ ያለችው አበዛሽ ዳዊት የምትባል የሰንበት ትምህርት ቤት ፍሬ ናት እና እግዚአብሔር በሰላም እዛ እንዲያደርሰን ድንግል ማርያም እናቴን ተማጸንኳት። በሰላም አደረሰችኝ። ስራ እድልም አገኘው። አሁን ስራ ላይ ነው። ከመጀመሪያ ደሞዜ ነው ብላ 20 ሺህ ብር ለእመቤታችን ስለት ነው ብላ አቅርባለች። አመስግኑላት። ወደ ውጪ ወደ አረብ ሀገር ደውሉ፣ ለህንጻ ስራ ወደ አሜሪካም ደውሉ፣ አሳስቡ። እግዚአብሔር ከሁላችን ጋር ይሁን። አባታችን ነው በሰማያት የምትኖር ስምህ ይቀደስ። መንግስትህ የምታስቡ ሰዎች እሑድ እዚህ ይዛችሁ መጣችሁ ካርኒ ይዛችሁ መሄድ የምትችሉ መሆኑን በትህትና እንገልጻለን። ያስደስታል የእኛ እምነታችን የኦርቶዶክስ ተዋሕዶ የጋብቻ ስርዓታችን ያስደስታል የእኛ እምነታችን የኦርቶዶክስ ተዋሕዶ የጋብቻ ስርዓታችን ተፈጸመ ዛሬ ሰርጋቸው ምስጋና ይግባው እንላለን ቸር አምላካችን። ተፈጸመ ዛሬ ሰርጋቸው ምስጋና ይግባው እንላለን ቸር አምላካችን። ደመቀ በራልን የአማኑኤል ስራ የአማኑኤል ስራ ሙሽሮች ሁሉ አብርሃም ወሳራ ደመቀ በራልን የአማኑኤል ስራ ደመቀ በራልን የአማኑኤል ስራ ሙሽሮች ሁሉ አብርሃም ወሳራ በቤተ ክርስቲያን ጥላ ተከልለው ቁርባን አድርገዋል ሙሽሪት ሙሽራ ጸጋ መንፈስ ቅዱስ ስለተሰጣቸው ሙሽሪት ሙሽራ አበራ ገጻቸው። ደመቀ በራልን የአማኑኤል ስራ ደመቀ በራልን የአማኑኤል ስራ ሙሽሮች ሁሉ አብርሃም ወሳራ በኛ ባህል በርቶ ረቂቅ አንድነት ታየ በሷ ጎልቶ ለማየት ያበቃ ምስጢሩን የሚገልጽ እግዚአብሔር ይመስገን። ደመቀ በራልን የአማኑኤል ስራ ደመቀ በራልን የአማኑኤል ስራ ሙሽሮቹ ሆኖ አብርሃም ወሳራ በእኛ ባህል ብርቱ
አንድነት ታየ በሷ ጎልቶ ይህን ድንቅ ጥበብ ለማየት የቁርባን መቁረቢያ ነጭ ልብስ አሰፍቶ ደመቃ በራለኝ አማኑኤል ሥራ ደመቃ በራለኝ አማኑኤል ሥራ ሙሽሮቹ ሁሉ አብርሃም ወሳራ የተራራቃታ አንድ ሆነ በቁርባን እግዚአብሔር ይመስገን እልል ስጋሽ ከስጋዬ አዳም የሰበከው ይኸው ዛሬ ታየ ደመቃ በራለን የአማኑኤል ሥራ ደመቃ በራለን የአማኑኤል ሥራ ሙሽሮቹ ሁሉ አብርሃም ወሳራ ይህን ላደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው ሁልጊዜ በቃሉ ሙሽሪት ሙሽራ እንኳን ደስ አላችሁ የያዕቆብ አምላክ ሞገስ ሆነላችሁ ይህን ላደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው ሁልጊዜ በቃሉ ሙሽሪት ሙሽራ እንኳን ደስ አላችሁ የያዕቆብ አምላክ ሞገስ ሆነላችሁ ስንቱን ተራራ አልፈነዋል ለሰገነት ላይ አቁሞናል እስኪ እንዘምር በደስታ ሁሌም ታማኝ ነው የእኛ ጌታ ከእኛ የሆነ ምንም የለም ተመስገን ጌታ ለዘላለም ሥራ አበራ በምስጋና በሙሽሮች ላይ እንደገና ይህን ላደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው ሁልጊዜ በቃሉ ሙሽሪት ሙሽራ እንኳን ደስ አላችሁ የያዕቆብ አምላክ ሞገስ ሆነላችሁ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ የናኛ ይውጣ ከቤታችን አዲስን ጠጣ ሕፃን ይዘን አቤኔዘር ነው መዝሙራችን እየረዳን ነው አምላካችን ፊታችን በራ በምስጋና ሆኖናል የእኛ ጌታ ይህን ላደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው ሁልጊዜ በቃሉ ሙሽሪት ሙሽራ እንኳን ደስ አላችሁ የያዕቆብ አምላክ ሞገስ ሆነላችሁ የማይሆን መስሎ የታየን እግዚአብሔር ሆኖ ስላየን እንደ አሳብ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረከ በመዳፉ እኔን ያፈሳል ሁለባፉ ከመላእክት ጋር አንድ ሆነናል እግዚአብሔር ሥራ በስቶናል ላደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው ሁልጊዜ በቃሉ ሙሽሪት ሙሽራ እንኳን ደስ አላችሁ የያዕቆብ አምላክ ሞገስ ሆነላችሁ ቃሉ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ መናኛ ይውጣ ከቤታችን አዲስን ጠጣ ጌታን ይዘን አቤኔዘር ነው መዝሙራችን እየረዳን ነው አምላካችን ፊታችን በራ በምስጋና በመቶ ሆኖናል የእኛ ጌታ ይህን ላደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው ሁልጊዜ በቃሉ ሙሽሪት ሙሽራ እንኳን ደስ አላችሁ የያዕቆብ አምላክ ሞገስ ሆነላችሁ ቃና ዘገሊላ ቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ ቃና ዘገሊላ ቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ እድምተኞች ሞተው የተጋበዙበት ሲበሉ ሲጠጡ ወይኑ አልቆባቸው ድንግል እናታችን ቤዛዊተ ዓለም አንቺ ደረስሽልን ወንጭዋ አባታችን ቃና ዘገሊላ ቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ የተገለጠበት እኛ ታደለ የነ ዶኪማስ ቤት ዛሬም ነው በዚህ በሰርገኞቹ ቤት በረከት ፈሰሰ በአምላክ ቸርነት ቃና ዘገሊላ
ሁሌ ይሰጠናል ይመሰል ወይን ቃና ዘገሊላ ቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ አንተ እያለህ ማፈር የለባቸው ሁሉ ይቻልሃል ወይኑን ሙላላቸው አንድጋ ባዶ ነው ብለሽን ተናገር ጌታን ያሳሰብሽው እመቤታችን ነሽ ቃና ዘገሊላ ቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኒዓለም ታምር ሠራ በማየ ቃና መድኃኒዓለም ታምር ሠራ በማየ ቃና እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኒዓለም ታምር ሠራ በማየ ቃና መድኃኒዓለም ታምር ሠራ በማየ ቃና የጌታችን ታምር በማየ ቃና ታድላ በማየ ቃና መጀመሪያ ሆነ በማየ ቃና ቃና ዘገሊላ በማየ ቃና ቃና ያደረጋት ታምሩ ቀዳሜ ስፍራ የድንግል እምነት ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኒዓለም ታምር ሠራ በማየ ቃና መድኃኒዓለም ታምር ሠራ በማየ ቃና ሁሉ እንደሚቃና በማየ ቃና ቃና ያደርጋት የታምሩ ቀዳሜ ስፍራ የድንግል እምነት ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ መድኃኒዓለም ታምር ሠራ በማየ ቃና መድኃኒዓለም ታምር ሠራ በማየ ቃና በራቤ ሰማያዊ በራቤ ሰማያዊ ይኑሩ በሰላም ይኑሩ በሰላም ይኑሩ በሰላም ጸንተው ለዘላለም ይኑሩ በሰላም ይኑሩ በሰላም ይኑሩ በሰላም ጸንተው ለዘላለም መናፍቅ ተነሱ ያዞ መብራቱን ሙሽራው ደረሰ አጉል እንዳንሆን መናፍቅ ተነሱ ያዞ መብራቱን ሙሽራው ደረሰ አጉል እንዳንሆን መራዊ ሰማያዊ መራዊ ይኑሩ በሰላም ይኑሩ በሰላም ይኑሩ በሰላም ጸንተው ለዘላለም ይኑሩ በሰላም ይኑሩ በሰላም ይኑሩ በሰላም ጸንተው ለዘላለም ወንጌልን ይዘዋል ጎዳናቸው ያምራል ዓላማው መልካም ነው የእነርሱን እንምሰል